በኦሪት ዘፍጥረት ምዕራፍ 30 ንባባችን የምናገኘው ራሔልና ሊያ እንዲሁም ሰራተኞቻቸው የወለዱትን የልጆች ዝርዝር ነው። ከቀድሞ ምዕራፍ ጀምሮ ያሉትን ዝርዝሮች እንግዲህ እዚህ ጋር አስቀምጬላችኋለሁ። እስከዚህ ምዕራፍ ድረስ ስናነብ እስከ ዮሴፍ ድረስ የተወለዱትን ልጆች ዝርዝር እናገኛለን ማለት ነው። ከዚህም በኋላ ያዕቆብ ላባን ጠይቆታል። ንብረቱን ሰጥቶ የድርሻውን አካፍሎ እንዲሸኘው ሚስቱና ልጆቹን ይዞ እንዲሄድ እንዲፈቅድለት ከጠየቀው በኋላ ክፍያው ምን እንደሆነ በሚጠይቀው ሰዓት በጎቹ ከዚህ በኋላ የሚወልዱት በሙሉ በቀለም ተከፋፍለው ዥንጉርጉር ከወለዱ የኔ ነው የሚለው ነገር ከላባ ጋር ተስማምተዋል። ያዕቆብ ግን እዚህ ጋር ያደረገው አንድ ነገር አለ። በዛው መንፈሳዊ መልእክቱን አባቶቻችን እንዴት እንደሚያስቀምጡ ነግራችኋለሁ። ያዕቆብ በጎቹ ውሃ ሲጠጡ 3 ዱላዎችን አስቀምጦ ነበር። 2 ነጭና 1 ዥንጉርጉር ዱላ አስቀምጦ ነበር። በጎቹ እንግዲህ ውሃ ሲጠጡ ያንን ዥንጉርጉር ዱላ እንዳዩ ያደረገ ዥንጉርጉር እንዲወልዱ ያደረጋቸው ነበር። በጎቹ ያንን በትር ሲመለከቱ ጎምጅተው ዥንጉርጉር እንደወለዱ መጽሐፍ ቅዱስ ይነግረናል። እንግዲህ ይህ የሚያመለክተው ምንድነው ታዲያ? መንፈሳዊ መልእክቱ ስንል 2 ነጭና 1 ዥንጉርጉር የተባለበት ምክንያት ነገረ ሥላሴን የምንረዳበት ነው ብሎ ያነሱልናል። 1 ዥንጉርጉር መሆንና 2 ነጮች መሆናቸው አብና መንፈስ ቅዱስ ስጋ ያለመዋሃዳቸውና ወልድ ደግሞ ስጋ መዋሃዱን፣ ስጋ ሲዋሃድ ስጋ መለኮትም አምላክም ሰውም የመሆኑ ማሳያ ነው። በጎቹ ያንን ነገር ሲመለከቱ ያንን የሚመስሉ በጎች መውለዳቸውን ደግሞ ሰዎች በጥምቀት ክርስቶስ እንደሚለብሱና እሱን መምሰልም እንደሚያገኙ የእግዚአብሔር ልጆችም እንደሚሆኑ ያሳያል።